የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኗርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። እናመሰግናለን። በመቀጠል የተከበሩ ባርጤማ ፈቃዱ። አመሰግናለሁ። የተከበሩ አፈ ጉባኤ፣ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ ጊዜውን ጠብቀው የመንግስቶ የ2018 ዓ.ም አፈጻጸምና አጠቃላይ የመንግስቶ አፈጻጸም አስመልክቶ ከምክር ቤቱ አባላት ለሚነሳሉ ጥያቄዎች ለምክር ቤቱ አባላትና ለኢትዮጵያ ሕዝብ መልስና ማብራሪያ ለመስጠት ስለተገኙ ደግሜ አመሰግናለሁ። ጥያቄዎቼን፣ አስተያየቶቼን እንደሚከተለው አቀርባለሁ። በመጀመሪያ 7ኛው ሀገራዊ ምርጫ በሰላም በመጠናቀቁና ፓርቲው ብልጽግና በማሸነፉ እንኳን ደስ ያለዎት። ክቡር ጠቅላይ ሚኒስትር፣ በመገባደድ ላይ ባለው በጀት ዓመት የህዳሴ ግድብ ብዙ ውጣ ውረዶችን የዲፕሎማሲ ስንክሳሮች ገጥመውት በአመራር ብስለትና ቆራጥነት በዜጎች ተሳትፎ በመጠናቀቁ የዲፕሎማሲያዊ ድል የመፈጸም ብቃትና በራሳችን አቅም ምን ማድረግ እንደምንችል ያሳየንበት ብዙዎች ምንም ቢሉ ለሀገራችን ከፍተኛ ስኬት የተመዘገበበት ዳግማዊ አድዋ ድል ሆኖ ይዘከራል። በሀገራችን እጅግ ብዙ ፕሮጀክቶች ተጀምረው ተጠናቀዋል። ከተሞቻችን ወደ ተሻለ ገጽታ እያደጉ ይገኛሉ። እነዚህ መሰል ድሎች በቀላሉ የተገኙ አይደሉም። በውስጣቸው ሲታለፍ በጣም ብዙ ተግዳሮቶች የነበሩበትና የሀገር ውስጥ ግጭት፣ የውጭ ቀጥታና ተዘዋዋሪ ተጽዕኖዎች በቀላሉ የሚታዩ አይደሉም። ክቡር ጠቅላይ ሚኒስትር፣ አብዛኛው ወይም ሁሉንም በሚባል ደረጃ የጠቅላይ ሚኒስትሩ ትኩረት የተሰጣቸው ኢኒሼቲቮችም ሆነ ፕሮጀክቶች በጥራትም በብቃትም ይጠናቀቃሉ። በጊዜያቸውና በተቀመጠው የጊዜ ገደብ የሚጠናቀቁ ፕሮጀክቶች ህዝብና መንግስትን ያተርፍባቸዋል። ነገር ግን በአብዛኛው በመስክ እንደምናየው የተጀመሩ መንገዶች፣ ከፍተኛና መካከለኛ የመስኖ ፕሮጀክቶች በኮንትራክተር ችግር፣ በካሳ ክፍያ ችግር መንግስትና ህዝብ ለኪሳራ ይዳረጋሉ። ይህ በእርስዎ ሀይ ካልተባለና ለየት ያለ ኢንተርቬንሽን ከሌለው የተጀመሩትም አያልቁም፣ አዳዲስ የጠየቅናቸው ፕሮጀክቶችም አይሰሩም። ለነዚህ ተጀምረው ያልተጠናቀቁ ሳይጀመሩ ታቅደው ለቀሩ ፕሮጀክቶች ምን የታሰበ ነገር አለ? የተከበሩ ጠቅላይ ሚኒስትር፣ ብዙ ዜጎች እርስዎን ማግኘት ይፈልጋሉ። ነገር ግን መንገዱ ዝግ ነው። በትላልቅ ፕሮጀክቶች ምክንያት ብዙ ዜጎች ይነሳሉ። እነዚህ ኢትዮጵያውያን ለልማት ከተነሱ በክብር ማረፊያና መስሪያ ቦታ ማግኘት እንዳለባቸው፣ መብታቸው መከበር እንዳለበት ከማንም በላይ እርስዎ ያውቃሉ። ለዚህም አቅጣጫ ያስቀምጣሉ። ነገር ግን እርስዎ ባስቀመጡት ልክ አይፈጸምም። ጥቂት የተወሰኑ መናገር ለሚችሉ ሚዲያ ላይ ለሚቀርቡና አመራር ቀረቤታ ላላቸው የተባለውን ሲፈጸምላቸው አብዛኛው በማስፈራራት በማሸማቀቅ አንገታቸው እንዲደፉ ይደረጋል። በተለይ በጣም ብዙ ህዝብ የተነሳበት ቦታ ላይ ይመጣሉ ሳይባል ድንገተኛ ፍተሻ ቢያደርጉ ብዙ ጉድ ያገኛሉ። የእርስዎ ክትትል ከሌለው ዜጎች ይማረራሉ። የመልካም አስተዳደር ችግር እና ፍትሃዊነት በማጣት ተስፋ ይቆርጣሉ። ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳረጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኗርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎቶች ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል?
ከሚመሰረቱት መንግስት ምን እንጠብቅ? በዚህ አጋጣሚ አዲስ አበባ ከተማ አስተዳደር እያመሰገንኩ የተማሪዎች ምገባ ከፍተኛ ዋጋ ያለው ተግባር ነው። በሺዎች የሚቆጠሩ ተማሪዎች በቀን 2 መግቦ የትምህርት ቁሳቁስ አሟልቶ ማስተማር እጅግ ከፍተኛ ኃላፊነት መወጣት ስለሆነ እውቅና ሊሰጣቸው ይገባልና ደግሜ ያመሰግናቸዋለሁ። ይህ የምገባ ፕሮግራም የትኛውም ባለሀብት፣ ሀገር ወዳድ ዜጎች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ልበቀና ዜጎች ሊደግፉት የሚገባ ተግባር ነው። ነገር ግን አዲስ አበባ ላይ ያለው ትልቅ ተግባር ሌሎች ክልሎች ሲተገብሩት አይታይም። በሁሉም ክልሎች ወይም በአብዛኛው ክልሎች አልተጀመረም። ምግብ ማግኘት ሰብአዊ መብት ጉዳይ ስለሆነ ለዚህ ለምግብ ፕሮግራም ጠቅላይ ሚኒስትሩ በኩል ኢኒሼቲቭ ቢሆን ውጤታማ ይሆናል የሚል እምነት አለኝ። ለክልሎች አስገዳጅ ሆኖ ቢቀርብ ምን ይመስሎታል? የተከበሩ ጠቅላይ ሚኒስትር፣ ሰሞኑ የጠቅላይ ኦዲተር የ2017 ዓ.ም የፋይናንስ አጠቃቀም ግልጸኝነትና የክዋኔ ኦዲተር ሪፖርት ቀርቦልን ተወያይተናል። ጠቅላይ ኦዲተር ስራውን ጥሩ ቢሆንም ተደራሽነቱ ከፍ ቢልም ተጠያቂነት ማስፈን ላይ ስልጣን የለውም። ስልጣኑ የምክር ቤቱ፣ የጸረ ሙስና፣ የአቃቤ ሕግ እንዲሁም የገንዘብ ሚኒስቴር ሊሆን ይችላል። ትልቁ ጉልበት በእርስዎ የሚመራው ሚኒስትሮች ምክር ቤት ነው። ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠየቁ አይታይም። ጠቅላይ ኦዲተር ጉድለት ስለዚህ በተደጋጋሚ ባለበጀት መስሪያ ቤቶች የክዋኔ ኦዲትና የፋይናንስ ኦዲት ጉድለት ያስመዘገቡ አስፈጻሚዎች ሲጠይቁ አይታይም። ጠቅላይ ኦዲተር ስራው እንደ መርሃ ግብር እየታየ ይመጣልና በክቡር ጠቅላይ ሚኒስትሩ ትኩረት ቢያገኝ እኔ በግሌ መንግስታዊ ሌብነት አለ ብዬ አላምንም። ነገር ግን የመንግስት መዋቅር ተጠቅሞ በዜጎች ላይ ምዝበራ የሚፈጽሙ የተደራጁ ኃይሎች የሉም የሚል እምነት የለኝም። እነዚህ መንግስትንም የፍትህ ተቋማትንም የሚፈትኑ ናቸውና ገዢው ፓርቲ መዋቅሩ የማጽዳትና ተጠያቂነት የማስፈን ጉዳይ እንዴት ሊያስተካክለው አስቧል? ለኢትዮጵያ ሕዝብ ግልጽ ቢደረግ። ከጸጥታ አኳያ እየተሻሻሉ ያሉ ነገሮች ቢኖሩም አሁንም ዜጎች አፍኖ ወስዶ ገንዘብ እየጠየቁ እየተደራደሩ ከከፊሉ በስቃይ የከፈሉ በስቃይ ይመለሳሉ። ግድያዎች ቀጥለዋል። በተለይ ታጣቂዎች ባሉበት ቦታ ላይ እየከፋ ነውና በዚህ ጉዳይ ላይ ሰፋ ያለ ማብራሪያ ቢሰጡን። ታጣቂዎችም የህዝብ ስቃይ ይበቃልና እናንተም ጫካ መሆን ይብቃችሁ፣ ለሰላም ቅድሚያ ብትሰጡ ታተርፋላችሁ። ጦርነት፣ ውድመትና እልቂት፣ ስርዓት አልቦነት፣ ድህነት፣ መፈናቀልና ስደት፣ ግድያ፣ ዘረፋ ያስከትላልና ይህ የሚፈጸመው ነፃ አረጋዋለሁ በምትሉት ዜጋ ላይ ስለሆነ በሰላም በውይይት በድርድር የማይፈቱ ችግሮች የለምና ለሰላም ቅድሚያ እንድትሰጡ ጥሬን አስተላልፋለሁ። ሀገራችንም ህዝባችንም እረፍት ቢያገኙ እናንተም መንግስትም ታተርፋላችሁ። ሀገራችንም ሰላሟ ተጠብቆ ሙሉ አቅሟ ወደ ልማት ትመለሳለችና የተሻለ ሀገር ይኖረናል። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ የወደብ ጉዳይ አብዛኛው ኢትዮጵያዊ እንደሚለው የህልውናችን የሉዓላዊነት ጉዳይ ነው። ሆኖም የወደብ ጉዳይ መንግስት ወደብ ያስፈልገናል ብሎ በብዙ መልኩ ጥረት ሲያደርግ ብዙ አማራጮች ሲሞክር ኃጢአት የሚሆንበት ሌላው ሲያነሳው ደግሞ ጽድቅ የሚሆንበት ምክንያት ምን እንደሆነ አይገባኝም። የወደብ ጉዳይ የሉዓላዊነት ጉዳይ ከሆነ መንግስት ወደብ ማግኘት አለብኝ ሲል ቀደም ሲል ወደብ ያስፈልገናል ብሎ ሲል የነበረው ሁሉ በደስታ መደገፍ እንጂ መቃወም የሀገር ጥቅም ላይ አሉታዊ ተጽዕኖ ማሳረፍ ነው። ክቡር ጠቅላይ ሚኒስትር፣ የወደብና የባህር ጉዳይ ምን ደረጃ ላይ እንዳለ እንዲገልጹልን እጠይቃለሁ። ሌላው ይህ ተሰናባቹ ምክር ቤት አባላት እርስዎ ለአጭር ሰዓት ማነጋገር ይፈልጋልና ካለውት ጊዜ ቢሰጡን የሚል ነገር አለኝ። በመጨረሻ የባለፈው 5 ዓመት በብዙ መልኩ የተማርኩበት ለሀገሬም ለምክር ቤቱም እንደ ፓርቲ እንደ ምክር ቤት አባልም በሀገራችን ጉዳይ እየተደጋገፍን በልዩነታችን እየተነጋገርን ቆይተናል። ቀጣይም አገሬ ወይም በሰጠችኝ የሥራ መስክ ለመሰማራት ዝግጁ መሆኔን እየገለጽ ለእርስዎና ለሚመሰርቱት መንግስት መልካም የሥራ ዘመን እመኛለሁ። አመሰግናለሁ።